በዶክመንተሪ ኤዲቲንጎች ላይ ልክ እንደዚህ ካራክተር አይከናችሁ ሲያንቀሳቅሱ አይታችሁ እንዴት ነው የሚሰራው ብላችሁ አስባችሁ ታውቃላችሁ? ዌል ዛሬ በአላይት ሞሽን እንዴት እንደምንሰራው አብረን እናያለን። መጀመሪያ ላይ የፎቶአችንን ባክግራውንድ ማጥፋት ስላለብን ቴሌግራም ላይ ያስቀመጥኩላችሁ ፒክሰርት ፕሮ አፕ ታወርዱና እዛ ላይ ገብታችሁ ሪሙቭ ባክግራውንድ የሚለውን ተነኩትና ከዛ ኦኬ ብላችሁት ፒኤንጂያችሁን ታወርዳላችሁ። ከዛ መቀጠል አላይት ሞሽናችሁን ትገቡና ሰብስክራይብ ያላደረጋችሁ ሰዎች ከዚህ ማለፍ አይቻልም። ወይ ሰብስክራይብ አድርጉ ወይ ላይክም አድርጉ። ዙም አድርገዋለሁ። እናንተ ፈልጋችሁ ሳይዝ ሙሉ የቆመት ፒኤንጂ መጠቀም ትችላላችሁ። ከዛ መቀጠል እዚህ ጋር ኢፌክት ውስጥ ገባና አድ ኢፌክት ለዋለሁ። ከዛ በኋላ እዚህ ሰርች ማድረግ ላይ መጥቼ ቤንድ ቢ ሰርች አደርጋለሁ። ቤንድ ከዛ በኋላ ስታንዳርድ ስቲንግ ቢ እንደዚህ አስገባዋለሁ ማለት ነው። ከዛ በኋላ እዚህ ጋር አንድ ኪፍሬም እንጨምራለን እዚህ አንግል ላይ ማለት ነው። እዚህ ጋር አንድ ኪፍሬም ጨምረን ወደ ኔጌቲቭ 5 እናደርገዋለን። ፈልጋችሁ ልክ ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር መጨረሻ ላይ መጣና ነው ኖርማል 5 እናደርገዋለን በተቃራኒ ማለት ነው። እናንተ ቁጥሩ እንደፈለጋችሁ መምረጥ ትችላላችሁ። ከዛም ግራፍ አስገባለሁ እዚህ ጋር መጥቼ ይህችን ግራፍ እናረጋታለን። እኔ እንደዚህ ረጋ እንዲል ስለፈለኩኝ ነው። እናንተ ከፈለጋችሁ ግራፉን እንደዚህ ጠጋ ካደረጋችሁት ይፈጥንላችኋል። ከዛ መቀጠል እዛ ኢፌክቱን ስንገባና አሁን ሲንቀሳቀስ አይታችሁት ከሆነ ይሄውና ከላይ ተከሻም ድረስ እየተንቀሳቀሰ ነው። ለዛ ስታርት የሚለው ላይ እንገባና እዚህ ጋር እንቀንሰዋለን ዝም ብለን እንደዚህ ከፒኤንጂ ይለያያል። አሁን ይሄንን በጣም ላይ ወጥቶብኛል። እንዲህ ትንሽ ዝቅ አደርገዋለሁ። አሁን ትንሽ ተከሻም ስለያዘብኝ ትንሽ ቀንሰዋለሁ። ናይስ ትንሽ ወደፊት እንዲህ እንደዚህ ፐርፌክት ሆኖልኛል።